ሰማ አቢ ጥያቄ ያላችሁ ሰዎች ጥያቄያችሁ ዱሬ ማለት ምን ማለት ነው? ዱሬ ማለት ይገርማቸዋል። ማሚቱ ነው ልጃገረዶች ማሚቱ ሴት ማለት ነው። አዎ ሴት አንቺ ማለት ነው። ለምንድን ነው? ሞት ስላጠፋቸው ነው። ወንዶቹ ነው። አዎ ሁለት ሶስት ወንዶች ስለሞቱ እቺ ዱራ ልጃገረድ ሴት ነች ማለት ነው። ሴቱም ብሎ ሞትን ሸወዱት ማለት ነው። እንግዲህ አባብል አንዱ ክርስትና ማግስት ሞተብኝ ይችላል። ወንድ ነው ያንተ ታላቆች የኔ ታላቅ ክርስትና ሲሴት ድግሱ ተበልቶ ሰዓት በማግስቱ ሞት። ቀጥሎ ደግሞ በአራተኛ ነው በአምስተኛ ዓመት ደግሞ አሁንም ወንድ ተወለደ። ያለቻሉ እሱ ክርስትና ሳይነሳ ወዲያው እሱ ሶስተኛ ደግሞ አሁንም ሴት በሰጣት ነው ምልመና እንዳይሞትባት። አዎ እንዳይሞትባት ሴት በሰጣት ቢቀየር ያድግላታል ሲሉ አከር ተጨንቆ ወንድ ሆነ ተወለደ። አሁን ምንድን ነው እንግዲህ አሁን አራስ ቀሪ ልጠይቁ ሲሄድ አሁን አንበል ሶስተኛ ሲወለድ አዋላጆች ናቸው። ሐኪም የለም። በማሸት ወንትን በማለት እንግዲህ ያዋልዱና ያው ወንድ ነው ያው ማልወተ ያልኩ አልፍ ትላል ከወዴ ሰው ያወጡና ያሲ አይ ጫልቱ ሙሳን ማማል ይያሳን መካዳ በዳዳ ማል አንሳን ማነ ረቢ ማነ ከነለቆ ሌላ ብዙ ሰው ሳይሰማ ሶስት ሆኖ አዋላጆችና አሁን መላ ፈታ። መላ ምንድን ነው? ወንድ ነው ሴት ነው። ሰው ሲጠይቅሽ ዱብረኝ አላማ ሲጎዳተ ዱብራታል ረቡም ትበብስ ይቀየር እንኳን ቀየረልሽ ወደ ሴት። ስለዚህ ሴት ነው ብለው ሲነግሯት ሰው ጸሎት ማድረግ ጀመረ። በቃ ጸሎት ማድረግ ተጀመረ። መልሰር በቃ ያድግላት። ሶስተኛ አሁንም ተሞተ። እኔ ገመዳ ፍቺ ጎዳ ትላለች አሉ ይብላለሁ አለች። አዋላጆቹ ቆይ አዋላጆቹ የቤተ ክርስቲያን ሰዎች ናቸው? አይ ምን ቤተ ክርስቲያን አለ? መጽሐፍ ቅዱስ ያውቃሉ? ባለውቃቢዎች እንዲሁ ባልቴትነት በእጅ ሙያ ማቁ ናቸው እንጂ እንደዚህ አይደሉም። ቤተ ክርስቲያን ሰዎች ግን በመጽሐፍ ቅዱስ የለም። ቆይ ልንገርህ፣ በመጽሐፍ ቅዱስ ይሄ አቤልና ቃየል ቆይ በመጽሐፍ ቅዱስ ነው አዳምጠኝ። የእነኚህ ሁለት ልጆች አቤል የበግ እረኛ ነው፣ ቃየል ደግሞ የአዝርት ሰሪ